የበግ የቀን ውሎ። በግ ብትሆኑ ኖሮ ምን አይነት ውሎ እንደሚኖራችሁ አስባችሁ ታውቃላችሁ? አታውቁም። አሁን ላሳስባችሁ፣ እንዲህ ነበር የምትውሉት። ጠዋት የጠዋት እንቅስቃሴያችሁ ቀላል ነው። የሀብታም በግ ከሆናችሁ ከበረት፣ የደሃ ከሆናችሁ ከኩሽና ትወጣላችሁ። ቤቱ በር ካለው መክፈት ስለማትችሉ እስኪከፈትላችሁ ትጠብቃላችሁ። በቶሎ ካልተከፈተ ትላላችሁ። ከዚያም ቡና ያስፈልጋችሁ ሳር ወዳለበት በመሄድ መጋጥና ማኘካችሁን ታቋርጡና አካባቢውን ቃኘት ታደርጋላችሁ። የቀን ሙሉ ስራችሁ የሚሆነው ሳርና ቅጠል ሲበሉ መዋል ነው። ነገር ግን አንዳንዴ በውሳኔ ጥሩ ካልሆናችሁ ጥሩ ውሳኔ የሚወስነው በግ ጓደኛችሁ ጥሩ ሳር ወዳለበት ቦታ ብሎ እንሂድ ሊላችሁ ይችላል። ሁሉም ነገር የሚደረገው በጀማ ነው። ከጀማው ከተለያችሁ በቃ ሲወዛገቡ መዋል ነው። ለብቻዬ ምናምን የሚባል ነገር የለም። ስፖርት ምንም የተለየ የስፖርት አይነት አሰሩም። በቃ ዝም ብሎ መዝለል። አንዳንዴ ጥል ከተነሳ ቴስታን በመጠቀም ወይ ጭንቅላት ታፈርሳላችሁ ወይ ጭንቅላታችሁ ይፈርሳል። እኔ ለሰባ ጎቢ የፀጉር ስታይል ፀጉራችሁ በጣም የሚያድግ ከሆነ በአመት አንዴ ኖርማል ትስተካከላላችሁ። ሌላ አይነት ስታይል ምናምን አይቻልም። ፀጉራችሁ አላድግ ካለ ሚኖክሲዲል ምናምን መጠቀም አይቻልም። በቃ አይቻልም። ፀጉር እንደሌላችሁ እንዳይታወቅባችሁ በደንብ ትበሉና ላታችሁን ታፈረጥማላችሁ። በቃ ያኔ ፀጉራችሁን የሚያስተውል አይኖርም። ከባድ ጊዜ ብዙ ከባድ ጊዜያትን ታሳልፋላችሁ። ሌላ እንስሳ ያጠቃችሁ ሲመጣ ብዙ መከላከል ስለማትችሉ በቀላሉ ሊበላችሁ ይችላል። በተለይ በጣም ከባድ ጊዜ የሚሆነው አውደ ዓመት ሲደርስ ነው። ያኔ የሌለ ቋጥራችሁም ቢሆን ያንን ጊዜ የማታልፉ ከሆነ በቃ እናንተ ነገር። ያን ቀን ከብዙ ከናንተ መሳይ በጎች ጋር ገበያ ወደሚባል ቦታ ትሄዳላችሁ። ያን ቀን አምሮባችሁ ከሆነ ሰው ይመጣና አንዴ እግራችሁን አንዴ ወገባችሁን እየያዘ ያስጨንቃችኋል። ከተመቻችሁት ያው ቤት ወስዶ እንደሚሆን ያደርጋችኋል። በቃ ነገር ግን ከዚያ ከተረፋችሁ መብላት፣ መዞር፣ በግሩፕ ሆናችሁ መጋጥ ነው። ፀጉራችሁ ሲያድግ ትስተካከላላችሁ። በቃ